በዚህ ቪዲዮ የተለያዩ የሩትና የራዲካል ህጎችን በመጠቀም አንድ ጥያቄን ሲምፕሊፋይ እናደርጋለን። ሁለት የተለያየ ኢንዴክስ ያላቸው ራዲካሎች ካሉን ያንን ኢንዴክስ አባዝተን በአንድ ራዲካል ውስጥ አድርገን መጻፍ እንችላለን። ጥያቄያችን ላይ ከላይ ማየት እንደምትችሉት አንደኛው ኪዩቢክ ሩት ነው 3 ነው ኢንዴክሱ፣ ሁለተኛው ደግሞ ስኩዌር ሩት ስለሆነ ኢንዴክሱ 2 ነው። ሁለቱን አባዝተን ማለትም 3 እና 2ን አባዝተን 6 አድርገን 6 ሩት ኦፍ 8 ብለን መጻፍ እንችላለን። ስለዚህ ከላይ ያለውን ቫልዩ ወደ 6 ሩት ኦፍ 8 ቀየር ነው። ከዛ ሲባዛ 4 ሩት ኦፍ 4 አለን ማለት ነው። ስኩዌር ሩቶችን ሊሆን ይችላል ሌሎች ራዲካሎችን ወደ ፓወር ፎርም በኤክስፖነንት መልኩ መጻፍ እንችላለን። ለምሳሌ በኤንዝ ሩት ውስጥ ያለ ኤ የተባለ ቁጥር ካለን ኤን ለብቻ ጽፈናት ከዛ 1 ኦቨር ኤን አድርገን መጻፍ እንችላለን ማለት ነው። በዚህ ፕሮፐርቲ አማካኝነት 8 እናወጣና ከላይ ፓወሯ ላይ 1 ኦቨር አድርገን የኢንዴክሷን ማለትም ሩቱ ላይ ያለችውን 6 እንጽፋለን። 4ንም በተመሳሳይ መልኩ 1 ኦቨር 4 አድርገን ማስቀመጥ እንችላለን ማለት ነው። 8 ማለት 2 ሲባዛ በ2 ሲባዛ በ2 ነው ማለትም 2 ኪዩብ ነው። 4 ማለት ደግሞ 2 ሲባዛ በ2 ስለሆነ 2 ዘ ፓወር ኦፍ 2 አድርገን በቦታቸው ላይ እንተካዋለን ማለት ነው። በሌላ የኤክስፖነንት ህግ ደግሞ በብራኬት ውስጥና ከብራኬት ውጪ ያሉ ፓወሮችን ማባዛት እንችላለን። ለዚህ 3ን ከ1 ኦቨር 6 ጋር 2ን ደግሞ ከ1 ኦቨር 4 ጋር እናባዛና አጣፍተን የመጣልንን ሪዛልት እናስቀምጣለን ማለት ነው። ሁለት ኤክስፖነንቶች ተመሳሳይ ቤዝ ኖሯቸው የሚባዙ ከሆነ አንድ አይነት ስለሆኑ ቀጥታ አንደኛውን ቤዝ እንወስድና ከላይ ያሉትን ፓወራቸውን መደመር እንችላለን። ምሳሌ በእኛ ኬዝ ማየት እንደምትችሉት ሁለቱም ጋር ይመጣልን 2 አለው ከስር ማለትም ቤዙ 2 ነው። አንደኛውን 2 ቀጥታ እንወስድና ፓወሮቹን 1 ኦቨር 2ን ከ1 ኦቨር 2 ጋር እንደምራቸዋለን ማለት ነው። 1 ኦቨር 2 ሲደመር 1 ኦቨር 2 1 ነው። 2 to the power of 1 ደግሞ 2 ይሰጠናል ማለት ነው።